ገባ አንድ እናቴ ተሙታው እዚህ ጋር እኛ እዛ ተሸጠረን። ወይኔ 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 ሰቄዴ አስሚኗ ቡራ ግን አሳዘንሽኝ እናቴን። ለራስህ ዘንድ እባክህ በእውነት እግዚአብሔር ድክም እኮ ነው ያለኝ። እግዚአብሔር ለአንተ ደክሞኛል በጣም ውሃ ምናምን ስታይል ቡራ ከዳኒ ጋር እኮ እንገናኛለን እኮ። አይ ዳኒ ሂድበት በቃ። ይሄ ልጅ ምንድን ነው? ምን ፊት ነው ያልከው? እኔ አልሰደብኩትም። እንገናኛለን እኮ በአካል። እሺ ጆዋናም ነው እናቴን እዚህ እኔ እዚህ አንዳ እስኪ 4 5 6 ሆና እንደዚህ ናት በሚለው ፉትሳል ለሚጫወተው እኮ ዳኒ እየጠጣ እየጀበን ወይ ጉድ። እኔ እዛ ፔናልቲ አጥቻለሁ፣ እሱ ፉትሳል ይጫወታል። እናቴ ደግሞ እኔ ሰው እኮ ክርም ቴዲ ሮዝ ካሳውን ነው ማን ነው? ግብዳው 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 ድንነው ንንነው ንንነው ፈዋ ምናምን ነው የሚመቸው ግብድ። ወይኔ ቡራ ናቴ እኔ እንደዚህ በማየቴ ግን እየከፋኝ ነው። እንዴት ደስ እንዳለኝ መቤቴ። እኔ 1100 ግባ አንተ በኢየሱስ ግብዳው ግብዳው ቲቦ ምናምን ነው የሚመቸው። እንዲ ዳኒ ምን ሰጥቶ ነው እዛ ቤት? ምንድን ነው ከፊት ከፊት የሚሆነው? ዳኒ በጣም የሆነ ትንሽ ከታገስከኝ በብዙ እንደምጠፈጥፈ እኮ ስለታወቀኝ ነው የምታገስ። ዝም እኔ ደግሞ እዚህ አሁን ስክሪፕት ጽፋለሁ፣ ኤዲት አደርጋለሁ። እየጠበቀች ነው ማዘሯ። ወይ ጉድ አለ። እኔ ልምድ ከልጅነት የጀምሮ ጡጦ ካልጠባ አልተኛም እና ትሪፕል ነው እዛ ትሪፕል። አረ በማርያም ረፍ አለ ቡራ በማርያም ምናምን ሰው አለ እኮ ታብታብ ያደርጉ እኮ ይበቃዋል። ስኮርሽን ግን አየሽው? አይ እናቴ ትሙት አውቀው ነው እንዴ? ምን ሆናችሁ? እግዚአብሔር ነው እኔን ሰው ስክሪንሻት ቢያደርጉ ዛሬ ደብል ታብ አድርጎ ለመመቤቴ ከአምስት እንዴ ቦነስ አደረጉልኝ 6 ይኸው እኔ ላይቭ ከገባሁ የሆነ አልችልም። እኔ ከዚህ በኋላ እኔ ይኸው ስፈልጉ እኔ እዚህ ጋር ላይቭ ከገባሁ እየመጣችሁ አካውንታችሁ ላኩ። እንዴ ሌላ ነገር ከምሰሩ ታብታብ አድርጉ። ያጀማ ታብታብ እንደዚህ ከተሰበረ እገዛላችኋለሁ ስልክ፣ ችግር የለም። ልምጣ እንደ አንቺ ጋር ደብል ታብ ከይ ላድርግ። ሰብሮ ልመጣ ነው። አልገባም ምናምን ትላለህ እንዴ? ጉዳይ ቀርተህ እንዳታሳስበን። ዋን ፍሎርሽ ቡራ እንጥራልኝ። ቡራ አይመጣም፣ ቤት ትንሽ ችግር አለና በዛ ነው። በአንዳንድ ጉዳዮች አልተመቸው። አያ ንቀታቸው እመቤቴን። አንተ ፊት ለፊት ቁጭ ብለህ ቡራ እንጠራለን። ሴናዬ ታንክስ። ትሪፕል ላይ አሁን አድርጉት በ3 ያባዛለን። ሴና ግን እኔን እመቤቴን አንድ ጋላክሲ ምናምን እኔ እኮ መጥቼ አትናገር ፋሚሊ። አይ እኔ ጋላክሲው ሲበዛ አንዴ እኮ የ3000 እኮ ምናመሰጡ አይደለም ታውቃለህ። ዝም ብላ ነው የምታወርደው ስነ ስርዓት። ወይኔ ጉዴ! አዎ አበባውን አታርፍም። ጨዋታው እስኪ ያልቅ እንዴ። አትናገር፣ ትጣላኛለህ። እህቶቼን አትናገር ካልከኝ አንተ ችግር የለው ግን ከሌላት ብዬ ነው። በኋላ ስቶች ምናምን ግን ቡራ አንድ ሀሳብ ስመኝ፣ ምክሬ ገዝት አስገባት። በእናት ስጣትን፣ የምን ያወጣችሁን ስጣት። አታርፍም።
የኔ እናት እኔ ጋር ነኝ። ብገባ እኔ ነው ያደርገኝ እግዚአብሔር። እኔ ጋር ነኝ የኔ እናት እኔ እሰጥሻለሁ የኔ እናት ነኝ። እግዚአብሔር እንዴ እንደዚህ ኢትዮጵያ የሆነን እኮ መቼ ከኢትዮጵያ እኮ መረዳዳት ነው ባህላችን። እኔ ቢን የሚሰበሰብ እመቤቴ። እኔ ግን በስንት ሺህ ነው ቅጣት? በ5,000 እና አንድ ቀጥቼ እና 50,000 ከገባው አልምርህም። አስማት እኔ ስንት ከገባው ነው የምትቀጣልኝ? ገብቼ ከበለጥከኝ እኔ ስኮር ከበለጥከኝ የፈለግኩን እቀጣላለሁ። ይኸው ገብርኤልን እመቤቴን አስማት እስኪ ነገ አጫውታለሁ። እኔ እስኪ ነገ መፍትሄ ነው ቀጥቼ ሉጣብልና እንዳትነጋገረኝ። መቼም አትቀጣኝም። ከቀጣኝ መብት ነው። እናቴ ትሙትሽ እንዳረስ ግን ደግሞ ስማ፣ እስኪ ነገ አጫውታለሁ። አልሰማም። ሌላ አስደብረው ልጁ ምሮ ሼር እናታረግ። የምን ሼር ባረግም መብቴ ነው። ጉሽ አውረድ። እሺ እንጂ ምን አገባህ? አሁን አልጠራማ። የእኔም ቤተሰቦች አንድ እንድትናገር አልፈለግም። እንተያያለን። እኔ ገዝት አስገባ ባለውን ስጥ ባልኩን ያውን ተናገርክ ስለኛሉ እንድም እኔ ግን ይሄ ልጅ እኔ ላይ ሙጠምጢም አለበት ነው። እናቴ ትሙት አንድ ጊፍተር ነው የመጣው እኔ ጋር መች መቶ ሊያውቃለን። አንድ እህቶቼን እንዳትናገር። ማፋሚሊያንስ ስታይል ምን ሊሳ ይመቻችሁ። እንደዚህ ካዋራችሁኝ እኮ ስታይል የዝና ራንቺ የዝና ራንቺ የዝና እኔ አንተ ካሸነፍከኝ እኔ አሁን 2,000 አይደለ 3,000 ሆነ። ካሸነፍከኝ ሻወር ገባለሁ። እኔ እኮ እጄን ትሰድኩ ሻንጣ አትስደድ። በቃ እዛው ጋር እኮ እንደፈለግህ አድርጌው ነግሬያለሁ። አንተ ብቻ ታግሰ ጠብቀኝ። የት ነው የሚወጣው? የትም ነው ማላስወጣው። ለምንድን ነው ማስወጣው? እንተያያለን። እሱ ሳላበሰብ ብዙ አልወጣም። ችግር የለውም። ሻወር ምን ማን መቶ ነው እኔ ሻወር የሚያስወስደኝ? ቆይ ባይሆን በታብታብ አግዙኝ። ኖርማል ነው። ሌላው ነገር እናያለን። እሱ ደብል ነው። ተጠቀሙት። ኧረ ስንትስ ቢኖረው ወንድሞቼ እናቴ ተሙት። እዚህ ጋር ድልት ምችት ማለት ነው በሙዳችን። የቡና ደጋፊ ጋር እኮ 100,000 ደጋፊ አለ። ግን ምን ጥቅም ነው ነው? ደብል ነው። ይዘህ ደብል አንድ አይቀጣም። አንድ አትቀጣኝም አንተ። ስጀምር አንድ እኮ አልቀጣኝም። ወይኔ አንተ ቀጣኝ። አንበሳ ወርዷል እኮ ቋቃለሁ። እና ታዲያ ቃል የገባው እንደዚህ አይደለማ። ቃሌን እኮ ላሳይ እኮ ነው። እኔ ልግባ ብቻ አንዴ 50,000 ልግባና እንተያያለን። እናንተ ያበሰበስኩ ሰዓት ነው የምወጣው። እኔ ግን አሁን ቡራ ባለፈው ያሰማው ዘፈን የለም ዩቲዩብ ላይ ኒኩ እናቴን በሱ እኮ በመጣብህ በቃ ግርፍ አድርጌ ነበር የሚሄደው። ግን ምንም በፈለግከው ለምን በፈለግከው አትመጣም? ምንም አታመጣ። ገብርኤልን እቀጣህ ነበር። ማርያምን አትቀጣኝ። ዩዘርም ማንም ተሰብስበው እመቤቴን